በዚህኛው ቪዲዮ ኢላስቲክ ክላውድ ሰርቨር ኦር ኢሲኤስ የምንለው ምንድነው የሚለውን በደንብ አድርገን የምንመለከትበት ቪዲዮአችን ነው የሚሆነው። ኢላስቲክ ክላውድ ሰርቨር ምንድነው የሚለውን ዳይቭ አድርገን ከማየታችን በፊት የቪዲዮ ፍሎአችን ምን ይመስላል የሚለውን ባጭሩ እንመልከት። በመጀመሪያ ኢሲኤስን በተመለከተ ኮንሰፕቱዋል ዲስከሽን ይኖረናል። በመቀጠል ኢላስቲክ ክላውድ ሰርቨራችንን እንዴት ሴትአፕ እናደርጋለን የሚለውን ትራፊክ ፍሎውንም የሚያሳይ አርኪቴክቸር እያየን አርኪቴክቸራል ዲስከሽን ይኖረናል። በመጨረሻ ወደ ክላውድ ኢንቫይሮንመንታችን ሄደን ኢሲኤስ እንዴት ሴትአፕ እንደምናደርግ ዴሞንስትሬት አድርገን ቪዲዮአችንን እንጨርሳለን። ኢሲኤስ ምንድነው የሚለውን ዳይቭ አድርገን ከመመልከታችን በፊት ክላይንት ሰርቨር ሞዴል ምንድነው የሚለውን በተወሰነ መልኩ አንደርስታንድ ማድረግ ሞር ኢምፖርታንት ስለሆነ ክላይንት ሰርቨር ምንድነው ከሚለው እንጀምራለን። ክላይንት ሰርቨር ሞዴል የምንለው ኦርጋናይዜሽኖች፣ ድርጅቶች ቢዝነሶቻቸውን ፓወር ለማድረግ ቢዝነሶቻቸውን ለኢንዲዞሮቻቸው ደሊቨር ለማድረግ አፕሊኬሽኖቻቸውን ይጠቀማሉ። እነዚህ አፕሊኬሽኖች ረን የሚደረጉበት ኢንቫይሮንመንት ሰርቨር ይባላል። ኢንዲዩዘሮች ደግሞ የሚፈልጓቸውን ፕሮዳክቶች ከድርጅቶች ባይ ኤንድ ሴል ለማድረግ ሊሆን ይችላል። ለተለያዩ ዓላማዎች ብራውዘራቸውን ይጠቀማሉ። እነዚህ ብራውዘሮች ደግሞ ክላይንት እንላቸዋለን። ይሄ ክላይንት ሰርቨር ሞዴል ለኢንሹራንስ ተቋማት ሊሆን ይችላል፣ ለሄልዝ ኬር ኢንስቲትዩሽኖች ሊሆን ይችላል፣ ለቪዲዮ ስትሪሚንግ ካምፓኒዎች ሊሆን ይችላል። ሁሉም ለኢንዲዩዘሮቻቸው ቢዝነሶቻቸውን ደሊቨር የሚያደርጉበት ሜትድ ይሄ ክላይንት ሰርቨር ሞዴል የምንለውን ሞዴል በመጠቀም ነው። ኦርጋናይዜሽኖች ቢዝነሶቻቸውን ለኢንዲዞሮቻቸው ለማድረስ ሰርቨሮች ያስፈልጓቸዋል ብለናል። እነዚህ ሰርቨሮች ረን የሚያደርጉበት ኢንቫይሮንመንት ዳታ ሴንተር ይባላል። አንድ ካምፓኒ ቢዝነሱን ፓወር ማድረግ የሚፈልግ ከሆነ በመጀመሪያ ዳታ ሴንተሮችን ቢውልድ ከማድረግ ነው የሚጀምረው ማለት ነው። ይሄ ደግሞ $ሚሊዮን የሚያስወጣ ከፍተኛ የሆነ ካፒታል ኤክስፔንስ ኦር ደግሞ አፕፍሮንት ኮስት ያለው ስለሆነ ይህንን ለማስቀረት ክላውድ ፕሮቫይደሮችን በመጠቀም ቨርቹዋል ማሽኖችን ኦቨር ዘ ኢንተርኔት መልቲ ቴናንት በሆነ ሁኔታ ሬንት በማድረግ ቢዝነሶቻቸውን ረን ማድረግ ይችላሉ። ካምፓኒዎች ቢዝነሶቻቸውን ረን ለማድረግ የሚመርጡት የክላውድ ፕሮቫይደር ቴሌክላውድን የሚሆን ከሆነ ቴሌክላውድ ፕሮቫይድ የሚያደርገው የቨርቹዋል ማሽን አይነት ኢላስቲክ ክላውድ ሰርቨር በመባል ኦፊሻሊ ይጠራል። ኢላስቲክ ክላውድ ሰርቨር የምንለው ሪሳይዘብል የሆነ ኮምፒውት ካፓሲቲ ኢን ዘ ክላውድ ለዴቨሎፐሮች ለካምፓኒዎች ፕሮቫይድ የሚያደርግ ፓወርፉል የሆነ የቨርቹዋል ማሽን አይነት ነው። ኢሲኤስ ኦር ኢላስቲክ ክላውድ ሰርቨር የምንለው ኦፕቲማይዝ የተደረገው ለዌብ ስኬል ክላውድ ኮምፒውቲንግ ነው። ዴቨሎፐሮች ኢዚሊ ስኬሌብል የሆነ ቨርቹዋል ማሽኖችን ስኬሌብል የሆኑ ኢንስታንሶችን ለማግኘት የሚፈልጉ ከሆነ ኢላስቲክ ክላውድ ሰርቨርን መልቲ ቴናንት በሆነ ሁኔታ ሬንት አድርገው ኦር ገዝተው መጠቀም ይችላሉ ማለት ነው። ኢሲኤስ የምንለው ከፊት ለፊታችን በምንመለከተው አይከን ኦፊሻሊ ሪፕሬዘንት ይደረጋል ኦር ይወከላል። ኢሲኤስን በመጠቀም ቢዝነሶቻችንን ረን ማድረግ እንችላለን፣ ስኬል ማድረግ እንችላለን፣ ፓወር ማድረግ እንችላለን ማለት ነው። ኢላስቲክ ክላውድ ሰርቨርን ኦር ኢሲኤስን በመጠቀም አፕሊኬሽኖቻችንን ኢን ሃይሊ አቬይላብል ኢንቫይሮንመንት እና ፎልት ቶለራንት በሆነ ኢንቫይሮንመንት ረን ማድረግ እንችላለን። ኢላስቲክ ክላውድ ሰርቨሮቻችንን እንዴት አድርገን ሴትአፕ ማድረግ እንደምንችል ሞር ክሊር እንዲሆንልን አርኪቴክቸሩን እያየን ዲስከስ እናደርጋለን። በመጀመሪያ ኢሲኤሳችንን ዲፕሎይ የምናደርግበትን ሪጅን ነው ሴሌክት የምናደርገው። አንደር ዛት ሪጅን የራሳችን የሆነ ቨርቹዋል ፕራይቬት ክላውድ ኦር ቪፒሲ ክሬት እናደርጋለን። ይህንም ቨርቹዋል ፕራይቬት ክላውድ ክሬት ለማድረግ ኦር ቪፒሲውን ክሬት ለማድረግ ምንም አይነት ኮስት አይኖርብንም። አንደር ዚስ ቪፒሲ የተለያዩ ሰብኔቶችን ክሬት ማድረግ እንችላለን። ለአሁኑ አንድ ሰብኔት ቢኖረን ብለን እናስብና አንደር ዚስ ሰብኔት የራሳችንን ኢላስቲክ ክላውድ ሰርቨር ዲፕሎይ እናደርጋለን። የኛው ሰብኔት ራሱን የቻለ አይዞሌትድ የሆነ ሳይደር ብሎክ ያለው ሰብኔት ይሆናል ማለት ነው። ኢንዲዞሮቻችን ከየትኛውም የዓለም ክፍል ሆነው ኢላስቲክ ክላውድ ሰርቨራችን ላይ ዲፕሎይ የተደረገውን አፕሊኬሽናችንን አክሰስ ማድረግ ይችላሉ ማለት ነው። ከላይ ባየነው ሲምፕል አርኪቴክቸር መሰረት ኢንዲዞሮቻችን አፕሊኬሽኖቻችንን ኢንስታንሳችንን ዳይሬክትሊ አክሰስ እያደረጉት እንደሆነ ለማየት ይችላል። ነገር ግን ከፐብሊክ ኢንተርኔቱ የሚነሱ ሁሉም ትራፊኮች ትረስተብል ስላልሆኑ የእኛን ክላውድ ኢንቫይሮንመንት ክሮስ የሚያደርጉ ትራፊኮች በሙሉ ፊልተር እንዲደረጉ ሞኒተር እንዲደረጉ ልንፈልግ እንችላለን። ይህንን ለማድረግ እንድንችል አንደር አወር ሪጅን ያለን ቪፒሲያችን ላይ ሰብኔታችን ላይ ኤንዘን ፋይናሊ ሪሶርሶቻችንን ሴኪዩር የምናደርግባቸው የተለያዩ ቱሎች በቴሌክላውድ ኦፈር ተደርገዋል። ዩዘሮች በመጀመሪያ የእኛን ቨርቹዋል ፕራይቬት ክላውድ ኦር ቪፒሲ ክሮስ ለማድረግ ሲፈልጉ ትራፊካቸው ፊልተር የሚደረግበት ሞኒተር የሚደረግበት ኤጅ ፋየርዎል የሚባል ቱል ኦር ደግሞ ሰርቪስ ይኖረናል። ይህንን ኤጅ ፋየርዎል የምንለውን በመጠቀም ኢስት ቱ ዌስት ወይም ደግሞ ኖርዝ ቱ ሳውዝ የምንለው ትራፊክ ፊልተር ይደረጋል። ኢን ኦል ዳይሬክሽን የሚመጡ ወደ ቪፒሲያችን ክሮስ ለማድረግ የሚፈልጉ ትራፊኮች በሙሉ በዚህ ኤጅ ፋየርዎላችን አማካኝነት ኢቫሉዌት ተደርገው ወይ ፓስ እንዲያደርጉ ይፈቀድላቸዋል ወይ ደግሞ ዲናይ ይደረጋሉ። አሁን ወደ ቪፒሲያችን ገቡ ማለት ስቲል ኢሲኤሳችንን ወይም ደግሞ አፕሊኬሽናችንን አክሰስ አደረጉ ማለት አይደለም።
ይህንን ለማድረግ ደግሞ ሁለተኛ ሌየር የሴኩሪቲ ቱል አለን። ሰብኔታችንን ክሮስ ለማድረግ የሚፈልጉ ትራፊኮች ለሁለተኛ ጊዜ ናክል በምንለው ኦር ደግሞ ኔትወርክ አክሰስ ኮንትሮል ሊስት በምንለው ትራፊክ ፊልተሪንግ ፊልተር ይደረጋሉ። ይህኛው ናክል የሚወጡ ኦር ደግሞ ወደ ሰብኔታችን የሚገቡ ትራፊኮችን ኢቫሉዌት እያደረገ አሎ ወይም ደግሞ ዲናይ ያደርግልናል። አሁንም ናክላችንን ወይም የሰብኔታችንን ቦርደር ክሮስ ያደረጉ ትራፊኮች ኢሲኤሳችንን ዳይሬክትሊ ሪሶርሳችንን አክሰስ ለማድረግ ደግሞ በሚፈልጉበት ጊዜ ሪሶርስ ሌቭል የሆነ የሴኩሪቲ ቨርቹዋል ፋይርዎል አለን። ይሄኛው የቨርቹዋል ፋይርዎል ታይፓችን ደግሞ ሴኩሪቲ ግሩፕ ብለን እንጠራዋለን። በዚህኛው የሴኩሪቲ ግሩፓችን የምንፈልጋቸውን አይፒዎች የምንፈልጋቸውን ፖርት ሬንጆች ስፔሲፊካሊ አሎ ማድረግ ወይም ደግሞ ዲናይ ማድረግ እንችላለን። ይሄኛው ሴኩሪቲ ግሩፓችን ላይ ኢቫሉዌት የተደረጉ ትራፊኮች አሎ የተደረጉ ወይም ደግሞ የተፈቀደላቸው አይፒዎች እና ፖርት ሬንጆች ከሆኑ ሰርቨራችንን ኢንስታንሳችንን ኦር አፕሊኬሽናችንን አክሰስ ማድረግ ይችላሉ። ያልተፈቀደላቸው ትራፊኮች ወይም ደግሞ ፖርት ሬንጆች አይፒዎች ከሆኑ ዲናይ ይደረጉና ሰርቨራችን ኢንስታንሳችንን ሞር ሴኪዩር ማድረግ እንችላለን ማለት ነው። እነዚህ ሲኤፍደብሊው፣ ናክል፣ ኤስጂ፣ ቪፒሲ የምንላቸው አብሪቬሽኖች ምን እንደሆኑ አንዴ ባጭሩ ኤክስፕሌን ለማድረግ እንሞክር። ቪፒሲ የምንለው ቨርቹዋል ፕራይቬት ክላውድ የምንለው ነው። ሲኤፍደብሊው የምንለው ክላውድ ኤጅ ፋይርዎል ማለት ነው። ናክል የምንለው ኔትወርክ አክሰስ ኮንትሮል ሊስት ማለት ነው። ኤስጂ ማለት ደግሞ ሴኩሪቲ ግሩፕ ማለት ነው። እነዚህ የሴኩሪቲ ቱሎቻችንን ተጠቅመን አፕሊኬሽኖቻችንን ኢንስታንሶቻችንን ሞር ሴኪዩር ማድረግ እንችላለን። ከዚህ በተጨማሪ ሞር ሮበስት የሆነ አርኪቴክቸር እንፈልጋለን የምንል ከሆነ ደግሞ ሰብኔቶቻችንን ሞር ሴኪዩር ማድረግ እንችላለን። አሁንም ሪጅናችን ላይ እንመጣለን። አንደር ዚስ ሪጅን ቪፒሲ ይኖረናል። አንደር ዚስ ቪፒሲ የተለያዩ ሰብኔቶችን ክሬት ማድረግ እንችላለን። ዲኤምዚ ኦር ደግሞ ፐብሊክ ሰብኔት የምንለው ላይ ለፐብሊክ ኢንተርኔቱ ኤክስፖዝ ልናደርጋቸው የምንፈልጋቸውን ሪሶርሶች ዲፕሎይ እናደርጋለን። ኢሲኤሶች ሊሆኑ ይችላሉ፣ ሎድ ባላንሰሮች ሊሆኑ ይችላሉ። እዚህኛው ፐብሊክ ሰብኔት ላይ ዲፕሎይ እናደርጋቸዋለን። ሴኪዩር እንዲሆኑ የምንፈልጋቸው ፕራይቬት ሰብኔት ላይ እንዲሆኑ የምንፈልጋቸው ሪሶርሶቻችንን ደግሞ ለምሳሌ እንደ ዳታቤዝ አይነት አርዲኤስ ማይስኩኤል ሊሆን ይችላል፣ ፖስትግሬስኩኤል ዳታቤዝ ሊሆን ይችላል። እንደ ዳታቤዝ አይነት ሪሶርሶቻችንን ወይም ደግሞ ሴኪዩር እንዲሆኑ የምንፈልገው ኢላስቲክ ክላውድ ሰርቨርም ሊሆን ይችላል ፕራይቬት ሰብኔታችን ላይ ዲፕሎይ እናደርጋቸዋለን። በዚህ መንገድ ዲፕሎይ ካደረግናቸው ፕራይቬት ሰብኔታችን ላይ ያሉ ሪሶርሶቻችን ለፐብሊክ ኢንተርኔቱ ኤክስፖዝ የተደረጉ ስላልሆኑ በቀላሉ አታክ ሊደረጉ አይችሉም። ወደ ኢንተርኔቱ እንዲወጡ አውትባውንድ ትራፊክ ለመስጠት ደግሞ ሌሎች ቱሎችን ለመጠቀም እንችላለን። እነሱን ወደፊት ኔትወርኪንግ ፓርታችን ላይ በደንብ አድርገን ዲስከስ እናደርግባቸዋለን። አሁን ፐብሊክ ሰብኔታችንን አክሰስ ለማድረግ በቅድሙ መንገድ ሄደን ኤጅ ፋይርዎሉን አልፈን ናክሉን አልፈን ሴኩሪቲ ግሩፑን አልፈን በእነዚህ ሁሉ የሴኩሪቲ ሌየሮች ካለፍን በኋላ ኢቭን ፐብሊክ ሰብኔታችን ላይ ኦር ዲኤምዚያችን ላይ ያለውን ኢንስታንስ ሎድ ባላንሰርም አክሰስ ለማድረግ እንችላለን። ዲኤምዚ የምንለው ዲሚሊታራይዝድ ዞን የምንለው ወይም ደግሞ ለፐብሊክ ኢንተርኔቱ ኤክስፖዝድ የሆነ ሰብኔት መሆኑን ለማመላከት ነው። ፕራይቬት ሰብኔታችን እና ፐብሊክ ሰብኔታችን ላይ ያሉ ሪሶርሶቻችን እርስ በርሳቸው ኮሚኒኬት ማድረግ ይችላሉ። ምክንያቱም በሴም ቪፒሲ ውስጥ ነው የሚገኙት። ይህንን ሞር ሴኪዩር ለማድረግ ደግሞ በናክል እና በሴኪሪቲ ግሩፕ ስቲል ይህንንም ሪስትሪክት ማድረግ እንችላለን። በዚህ ወይ ሪሶርሶቻችንን ዲፕሎይ ማድረግ የምንችል ከሆነ ሞር ሮበስት ሞር ሴኪዩር የሆነ አርኪቴክቸር አለን ማለት ነው። ይህንን መጠቀም ቤስት ፕራክቲሱ የሚፈቅድልና ሪከመንድ የምንደረገው ሴትአፕ ይሆናል። ኦቨርኦል አርኪቴክቸራችንና ትራፊክ ፍሎ ይሄንን ይመስላል። ከፐብሊክ ኢንተርኔቱ የሚመጣው ትራፊክ በመጀመሪያ ቨርቹዋል ፕራይቬት ክላውዳችን ክሮስ ከማድረጉ በፊት በኤጅ ፋይርዎላችን ኢቫሉዌት ይደረጋል። ኤጅ ፋይርዎሉን አልፎ ወደ ቨርቹዋል ፕራይቬት ክላውዳችን ከገባ ደግሞ ወደ ሰብኔቶቻችን ለመግባት ኔትወርክ አክሰስ ኮንትሮል ሊስቱ ኦር ደግሞ ናክሉ ኢቫሉዌት ያደርግልናል። ስቲል ፐብሊክ ሰብኔቱን ፕራይቬት ሰብኔቱን ክሮስ አድርጎ ወደ ሰብኔታችን የገባ ትራፊክ በኢንስታንሳችን ሴኩሪቲ ግሩፕ ኢቫሉዌት ተደርጎ ከተፈቀደ ፖርት ሬንጅ እና አይፒ የሚመጣ ትራፊክ ከሆነ ሰርቨራችንን አፕሊኬሽናችንን አክሰስ ማድረግ ይችላል። ከዛ ውጭ የሆነ ትራፊክ ከሆነ ዲናይ ይደረጋል። ሞር ሴኪዩር ሆንን ማለት ነው። ይህንን አርኪቴክቸር የምንከተል ከሆነ ሞር ሮበስት እና ቤስት ፕራክቲሱ በሚፈቅደው አርኪቴክቸር ውስጥ ነን ማለት ነው። ወደ ክላውድ ኢንቫይሮንመንታችን እንመለስና ኢሲኤስ ኢንስታንሶቻችንን የቴሌ ክላውድ ላይ እንዴት አድርገን ስፒን አፕ እንደምናደርግ ፕራክቲካሊ ዴሞንስትሬት እናደርጋለን። ያን ከማድረጋችን በፊት ግን በመጀመሪያ የኢትዮ ቴሌኮም ቴሌ ክላውድ ሰርቪሶችን ፐርቼዝ ለማድረግ እንድንችል
አዜ ከስተመር ሬጂስተር ማድረግ ይኖርብናል። ሶ ይህንን ሬጂስተር ለማድረግ telecloud.ethiotelecom.it የሚለው ዳሽቦርድ ላይ አራይቭ እንዳደረግን ሬጂስተር የምትለውን ክሊክ አድርገን ሬጂስትሬሽናችንን እንጀምራለን። ሶ ሬጂስተር ማድረግ የምንፈልግበትን ዩዘር ኔም እናስገባለን። እኔ ሬጂስተር ማድረግ የምንፈልገው በራሴ ኔም ከሆነ ዝናቡ ብዬ አስገባለሁ። ሁለት አይነት ሬጂስትሬሽን ሜቶዶች አሉ። በኢሜይላችን ሬጂስተር ማድረግ እንችላለን፣ በፎን ነምበራችን ሬጂስተር ማድረግ እንችላለን። ሶ እኔ ሬጂስተር ማድረግ የምፈልገው በፎን ነምበሬ ከሆነ ፎን ነምበሬን አስገባለሁ። ሶ ቬሪፊኬሽን ኮድ ይላክልኛል። ፓስወርዴን አስገብቼ ኮንፊርም አድርግና ሬጂስተር ማድረግ እችላለሁ። ሶ ከላይ ያስገባሁትን ኢንፎርሜሽን አግሪ ለማድረግ የምትመለከቷትን ቼክ ቦክስ ቼክ አድርግና ሬጂስተር አድርጋለሁ። አሁን በዚህኛው ኔም አንዴ ሬጂስተር ስላደረኩበት ሁለተኛ ሬጂስተር አላደርግበትም። ለእናንተ ሬጂስትሬሽናችሁን እንደጨረሳችሁ ሎጊን የምትለውን ክሊክ በማድረግ ሎጊን ማድረግ ትጀምራላችሁ። ሶ ዩዘር ኔማችሁንና ፓስወርዳችሁን አስገብታችሁ ሎጊን ስትሉት የቴሌክላውድ ሰርቪሶችን ፐርቼዝ የምታደርጉበት ዳሽቦርድ ላይ ነው አራይቭ የምታደርጉት። እዚህኛው ዳሽቦርድ ላይ ኢላስቲክ ክላውድ ሰርቨር የምትል ነገር ታገኛላችሁ። እሷ ላይ ክሊክ በምታደርጉበት ጊዜ ኦፈር የምትል ኦፕሽን ትመጣልናለች። ሶ ኦፈር የምትለውን ክሊክ አድርገን የምንፈልገውን የቴሌክላውድ ሰርቪስ ማግኘት ኦር ደግሞ ፐርቼዝ ማድረግ እንችላለን። ሶ እኔ አሁን ኢሲኤስ ከሆነ ፐርቼዝ ማድረግ የምፈልገው ክላውድ ሰርቨራችንን ማለት ነው። በመጀመሪያ ሪጅኑን ነው የሚመርጠው። 3 ሪጅኖች አሉ እንደምትመለከቱት ኢቲ ክላውድ ኤኤ1፣ ኢቲ ክላውድ ዲቢ1 እና ኢቲ ክላውድ ኤኤ2 የሚሉ ሪጅኖች ታገኛላችሁ። ሶ ከነዚህ ሪጅኖች የምትፈልጉትን ሪጅን ትመርጣላችሁ። ዴን አቬሌቢሊቲ ዞኖች የምትመለከቷቸው ኤዚዎች ይገኛሉ። ከነዚህ ውስጥ የምትፈልጉትን አቬሌቢሊቲ ዞን ትመርጣላችሁ። ሲፒዩ አርኪቴክቸሩ x86 ሌተስት አርኪቴክቸር ነው ያለው። ሶ እሱን ትመርጣላችሁ። ኢሲኤስ ስፔሲፊኬሽናችን አሁን የምንፈልገውን ኢላስቲክ ክላውድ ሰርቨር ስፔኩን የምንመርጥበት ነው ማለት ነው። ለዚህ የተለያዩ አይነት ዩዝ ኬዝ ያላቸው ለተለያየ አይነት ሁኔታ ኦፕቲማይዝ የተደረጉ ኢሲኤስ ኢንስታንሶች አሉን። ዴዲኬትድ ጀነራል ፐርፐዝ አለን። ጀነራል ፐርፐዝ ኦር ደግሞ ባላንስድ የሆነ ኮምፒውት ካፓሲቲ የምንፈልግ ከሆነ ጀነራል ፐርፐዝ እንመርጣለን። ሞር ሜሞሪ ኦፕቲማይዝድ የሆነ ኢንስታንስ ከሆነ የምንፈልገው ደግሞ ሜሞሪው በዛ የሚል ሲፒዩ ደግሞ ሬሾ አንስ የሚል ኢንስታንሶችን የምንፈልግ ከሆነ ለዛን አይነት ዩዝ ኬዝ የምንፈልጋቸውን ኢንስታንሶች ሜሞሪ ኦፕቲማይዝድ ብለን መግዛት እንችላለን። ለአሁኑ ጀነራል ፐርፐዝ ኢንስታንሶችን ነው የምንገዛው ብለን እናስብና ባላንስድ የሆነ ኮምፒውት ካፓሲቲ ያላቸው ኢንስታንሶች ማለት ነው የምንፈልገውን ስፔክ እዚህ ላይ እንመርጣለን። ፎር ኤግዛምፕል ለቴሌክላውድ ኢሲኤስ 4/8 የሚል 4 ሲፒዩ እና 8 ጂቢ ሜሞሪ ራም ያለውን ከሆነ መግዛት የምንፈልገው እሱ ላይ ክሊክ አድርጋለሁኝ። ዋንስ ኢንስታንሳችንም በምንፈልገው ፍሌቨር ከመረጥን በኋላ ኢሜጃችንን የምንመርጠው ዊንዶውስ እና ሊኒክስ ኢሜጆች አሉ። እኔ የምፈልገው ሊኒክስ ከሆነ ሊኒክስ ላይ ቼክ አድርጋለሁኝ። በመቀጠል የዲስክ ሳይዛችንን ነው እንድንመርጥ የምንጠየቀው። ሲስተም ዲስክ ፎር ኤግዛምፕል 100 ጂቢ የምፈልግ ከሆነ 100 ብዬ እሞላለሁኝ። ዳታ ዲስኪን ደግሞ 200 የምፈልግ ከሆነ 200 ጂቢ ብዬ መርጥና እሄዳለሁ ማለት ነው። ዲስክ ሳይዛችንን በትክክል ካስገባን በኋላ በመጨረሻ የምንጠየቀው የኢሲኤስ ኢንስታንሳችንን ብዛት ኳንቲቲውን እና ለምን ያህል ጊዜ እንደምንፈልገው ዱሬሽኑን ማስገባት ነው የሚጠበቅብን። ፎር ኤግዛምፕል አንድ ኢንስታንስ ከሆነ የምፈልገው ዲፎልቱ አንድ ላይ ነው ያለው፣ ባለበት ተዋለው 2 3 4 የምፈልገውን ያህል ኢንስታንስ ፐርቼዝ ማድረግ እችላለሁ። እሱን እዚህ ላይ ኳንቲቲ ላይ በምፈልገው መልኩ አጀስት አድርጋለሁኝ። ያን ካደረግን በኋላ ዲዩሬሽኑን ነው የምንመርጠው። መንዝሊ ሊሆን ይችላል፣ ይርሊ ሊሆን ይችላል መክፈል የምንፈልገው። ሶ መንዝሊ የምንፈልግ ከሆነ መንዝ የምትለው ላይ ቼክ እናደርጋለን። ይርሊ ከሆነ መክፈል የምንፈልገው ይር የምትለው ላይ ቼክ እናደርግና ፋይናል ፕራይሳችንን ከስር በምትመለከቱት መልኩ ያሳየናል። ይሄኛው ፋይናል ፕራይስ ታክስ ኤክስክሉሲቭ ነው። ሶ ይህንን አግሪ ካደረግን በኋላ ባይና ወይም ደግሞ አርቱ ካርት እንለዋለን። ከዚህ በመቀጠል ኢሲኤሳችን ወደ ኢንተርኔቱ ራውት እንዲደረግ እንፈልጋለን። ሶ ፐብሊክ አይፒ ወይም ደግሞ ኢላስቲክ አይፒ ያስፈልገናል ለኢሲኤስ ኢንስታንሳችን። ያን ለማድረግ ኢላስቲክ አይፒ ፐርቼዝ ማድረግ ይኖርብናል። ሶ እሱንም ለማድረግ ክላውድ ሰርቪስ ላይ እንሂድና አንደር ኔትወርክ ሰርቪስ ኢላስቲክ አይፒ የምትል ነገር እናገኛለን። እሱ ላይ ክሊክ እናደርግና ኢላስቲክ አይፒ ኦፈር የምትለውን ክሊክ አድርገን ኢላስቲክ አይፒን በተመሳሳይ ኦር ፐብሊክ አይፒ ፐርቼዝ እናደርጋለን። አሁን የምንፈልገው ኢላስቲክ አይፒ እንዲኖረው የምንፈልገውን ባንድዊዝ እዚህ ላይ እናስገባለን። ፎር ኤግዛምፕል እኔ 50 ሜጋቢት ፐር ሰከንድ ከሆነ የምፈልገው 50 ብዬ ሞላለሁኝ። ዜን የኢላስቲክ አይፒ ኳንቲቲንም በተመሳሳይ 1 ወይም 2 ወይም 3 የምፈልገውን ያህል ኳንቲቲ ማድረግ እችላለሁ። እኔ ላሁን የምፈልገው 1 ከሆነ 1 አድርጋለሁ። ይሄንንም የምከፍልበት ዱሬሽን መንዝሊ ማድረግ እችላለሁ፣ ይርሊ ማድረግ እችላለሁ። ሶ አኑዋል የምፈልግ ከሆነ ይር የምትለውን ቼክ አድርግና የሚመጣውን ሂሳብ ከስር ፋይናል ፕራይሱን እናያለን። ይሄኛውን ፋይናል ፕራይስ ታክስ ኤክስክሉሲቭ ነው። አግሪ ካደረግን በኋላ ባይና ወይም ደግሞ አርቱ ካርት ብለን ተጨማሪ የምፈልጋቸው ሰርቪሶች ዳታቤዝ፣
ኦር ደግሞ የተለያዩ ሰርቪሶች ካሉ እነሱንም በተመሳሳይ እዚህ ክላውድ ሰርቪስ ላይ እየመጣን ስቶሬጅ ሰርቪስ የምንፈልግ ከሆነ አንደር ስቶሬጅ ሰርቪስ ያሉ ሰርቪሶችን፣ ኔትወርክ ሰርቪስ ከሆነ ኢላስቲክ አይፒውን ጨምሮ እዚህ ኔትወርክ ሰርቪስ ላይ ያሉ ሰርቪሶችን፣ የሴኩሪቲ ቱሎች አሉን፣ ባክአፕ ሰርቪሶች አሉ፣ ኮንቴነር ሰርቪሶች አሉ፣ ዳታቤዝ ሰርቪሶች አሉ። ሁሉንም እዚህኛው ዳሽቦርድ ላይ ሆነን የምንፈልጋቸውን ሪሶርሶች ፐርቼዝ ካደረግን በኋላ ስፒን አፕ ወደ ማድረጉ መሄድ እንችላለን ማለት ነው። የምትፈልጉትን ሪሶርስ ኢላስቲክ ክላውድ ሰርቨር ኦር ኢሲኤሳችሁን ኢላስቲክ አይፒያችሁን ዳታቤዝን ፐርቼዝ አድርጋችሁ ከሆነ ዳታቤዛችሁን ሰክሰስፉሊ ፐርቼዝ ካደረጋችሁ በኋላ ሪጂስተር ባደረጋችሁበት ፎን ነምበር ወይም ደግሞ ኢሜል አድረሳችሁ የኮንሶል ዩዘር ኔም እና ፓስወርድ ይላክላችኋል። ፓስወርዳችሁን በምትፈልጉት ፓስወርድ ሪሴት ካደረጋችሁ በኋላ ኢላስቲክ ክላውድ ሰርቨር የምትለው ላይ ክሊክ በማድረግ ወደ ኮንሶሉ ሎጊን ለማድረግ ኮንሶል የምትለውን ክሊክ ታደርጋላችሁ። ዩዘር ኔማችሁንና ፓስወርዳችሁን በትክክል ካስገባችሁ በኋላ ሎጊን ነው የምታደርጉት። ዋንስ ሎጊን ካደረግን በኋላ ሆም የሚለው ላይ ክሊክ አድርገን ሪሶርስ ፑል ኮታ ዩዜጃችንን እዚሁ ዳሽቦርድ ላይ ማየት እንችላለን። ምን ያህል ሲፒዩ፣ ምን ያህል ሜሞሪ እና ስቶሬጅ እንደተጠቀምንና ምን ያህል አቬሌብል እንዳለን በዚህኛው ዳሽቦርድ ሞኒተር እያደረግን መቀጠል እንችላለን። ጤናውን ኢሲኤስ ፐርቼዝ አድርገናል። ኢላስቲክ አይፒ ያለን እሱን ስፒን አፕ ማድረግ ሴት አፕ ማድረግ ነው የምንፈልገው። ያን ለማድረግ አንደር ሰርቪስ ሊስት ኢላስቲክ ክላውድ ሰርቨር የሚል ነገር እናገኛለን። እሱ ላይ ክሊክ እናደርጋለን። አሁን ኢሲኤሱን የገዛንበት ሪጅን ኢላስቲክ አይፒውን የገዛንበት ሪጅን ላይ መሆናችንን ማረጋገጥ ይኖርብናል። ለአሁኑ ኢቲ ክላውድ ኤ1 ዲቢ1 እና ኤ2 የሚባሉ 3 ሪጅኖች አሉን። ወደፊት እየሰፋ የሚሄድ እኔ ሪሶርሱን የገዛውበት ሪጅን ላይ መሆኔን ካረጋገጡ በኋላ አፕላይ ፎር ኢሲኤስ ብዬ ኢሲኤስን ስፒን አፕ ማድረግ ጀምራለሁ። አፕላይ ፎር ኢሲኤስ ስላለሁ ኢሲኤሳችንን ኦርደር ባደረግንበት ሪጅን ስር አቬሌብሊቲ ዞንም መርጠን ነበር። ከነዚህ የዚዎች መካከል ፎር ኤግዛምፕል ኬቪኤምኤዚን ከነበረ የመረጥነው አሁንም ኬቪኤምኤዚን እንመርጣለን። ኢንስታንሶቻችንን ክሬት የምናደርግበት ሁለት አይነት ክሬሽን ሜቶዶች አሉ፣ ኒው እና ክሬት ፍሮም ቴምፕሌት የሚል። አዲስ ኢንስታንስ ከሆነ ክሬት የምናደርገው ኒው የሚለውን እንመርጣለን። ከኤግዚስቲንግ ቴምፕሌት ከሆነ ኢንስታንሱን ክሬት ማድረግ የምንፈልገው ክሬት ፍሮም ቴምፕሌት ብለን መሄድ እንችላለን። ለአሁኑ አዲስ ኢንስታንስ ነው ክሬት ማድረግ የምንፈልገው፣ ኒው በሚለው አዚዝ እንሄዳለን። ኢሲኤስ ታይፓችን ጀነራል ፐርፐዝ፣ ዴዲኬትድ ጀነራል ፐርፐዝ እና ሜሞሪ ኦፕቲማይዝድ አለን። ኦርደር ያደረግነው ፎር ኤግዛምፕል ጀነራል ፐርፐዝ ከሆነ ጀነራል ፐርፐዝ በሚለው እንሄዳለን። ከዚህ በመቀጠል ፍሌቨራችንን ነው የምንመርጠው። ኦርደር ያደረግነው 4/8 የሆነ ኢንስታንስ ነበር። ይህንን 4/8 ከፈለግን 2/4 አድርገን ሁለት ኢንስታንስ ልናደርገው እንችላለን። ከፈለግን 4/8ቱንም እንደ አንድ ኢንስታንስ ዲፕሎይ ልናደርገው እንችላለን። 1/2 አድርገን 4 ኢንስታንስም ልናደርገው እንችላለን። ለአሁኑ 2/4 አድርጌ ሁለት ኢንስታንሶችን ክሬት ማድረግ ፈልጋለሁ ወይም ደግሞ አንድ ኢንስታንስ ክሬት አድርጌ አንዱን ሌላ ጊዜ ሪዘርቭ ማድረግ ፈልጋለሁ የሚል ከሆነ 2/4 ከሆኑት ፍሌቨሮች ውስጥ አንዱን መርጥና እሱን ሰሌክት አድርጌ እሄዳለሁ። ኢሜጅ ታይፓችን ፐብሊክ ኢሜጅ አለ፣ ፕራይቬት ኢሜጅ ራሳችንን ማምጣት እንችላለን። ለአሁኑ በፐብሊክ ኢሜጅ እንሄድና ኡቡንቱን ከሆነ እንደ ኢሜጅ የምመርጠው ኡቡንቱ ቨርዥናችንን ፎር ኤግዛምፕል ኡቡንቱ ላይቭ ሰርቨር 22.04 ማድረግ እችላለሁ። ይህንን ካደረግን በኋላ ዲስካችንን ነው ኮንፊገር የምናደርገው። 100 ጂቢ ሲስተም ዲስክ እና 200 ጂቢ ዳታ ዲስክ ነበር ኦርደር ያደረግነው። ከ100 ጂቢ ሲስተም ዲስክ ውስጥ 40ውን ብቻ ነው ለአሁን መጠቀም የምፈልገው የሚል ከሆነ 40ውን እጠቀማለሁኝ። ዳታ ዲስክንም በተመሳሳይ የምፈልገውን ያህል 100ውን ብቻ ነው የምጠቀመው ካልኩ 100ውን አደርጋለሁ። ለአሁኑ ጀስት ዴሞንስትሬሽን ፐርፐስ ስለሆነ በ40 ጂቢ ሲስተም ዲስክ ብቻ መሄድ እንችላለን። ይህንን ካደረግን በኋላ የኢሲኤስ ኢንስታንስ ብዛቶቻችንን ወይም ደግሞ ኳንቲቲውን ነው ኮንፊገር የምናደርገው። 4/8 አጠቃላይ ገዝተን ነበር። 2/4 አድርገን ሁለት ኢንስታንስ ማድረግ እንችላለን ብለናል። ይህንን 2 ማድረግ እችላለሁ። 1/2 የሆነ ፍሌቨር መርጬ ከነበረ ይህንን 4 ማድረግ እችል ነበር ማለት ነው። ለአሁኑ 2/4 የሆነ አንድ ብቻ ነው የምፈልገው። 2/4 ተጨማሪ ሪሶርሴ ይቀመጥልኛል። ለሌላ ጊዜ ሪዘርቭ ማድረግ የምፈልገው ከሆነ ባለበት ቶና ኮንፊገር ኔትወርክ ብዬ ኔክስት ኮንፊግሬሽን እሄዳለሁ። እዚህኛው ላይ ቪፒሲያችንን ነው ክሬት የምናደርገው። ቴዎሬቲካሊ ስንነጋገር በዚህኛው አርኪቴክቸር ላይ ሪሶርሳችንን ስፒን አፕ የምናደርግበት በመጀመሪያ ሪጅን ይኖረናል። ሪጅናችንን ሰሌክት አደረግን። ቀጥለን ደግሞ የራሳችን ቨርቹዋል ፕራይቬት ክላውድ ይኖረናል ብለናል። እሱም ቪፒሲ ክሬት ማድረግ ይኖርብናል። እዛ ቪፒሲ ውስጥ ደግሞ ሰብኔት ይኖረናል። ሰብኔታችንንም ሳይደር ብሎኩን እዛው ላይ አሳይ እናደርግና ኢንስታንሳችንን እዛ ውስጥ ነው ስፒን አፕ የምናደርገው ኦር ዲፕሎይ የምናደርገው ማለት ነው። ቪፒሲውን ክሬት ለማድረግ እኔ አሁን ኦልሬዲ ኤግዚስቲንግ ቪፒሲ ስላለኝ ባይ ዲፎልት አምጥቶታል። ለእናንተ አዲስ ቪፒሲ ክሬት ለማድረግ ክሬት ቪፒሲ የምትለውን ክሊክ ታደርጉና አዲስ ቪፒሲ ክሬት ለማድረግ አፕላይ ፎር ቪፒሲ ትላላችሁ። ዴን አፕላይ ናው
ሶ የቪፒሲ ኔማችሁን እዚህ ላይ መታችሁ የምትፈልጉትን ቪፒሲ ኔም ልትሰጡ ትችላላችሁ። ካምፓኒ ኔም ሊሆን ይችላል ወይም ደግሞ ቴናንት ኔማችሁን ልታደርጉ ትችላላችሁ። በመቀጠል ሰብኔታችንን ወይም ደግሞ ሳይደር ብሎኩን ነው የምናስገባው። ፎር ኤግዛምፕል ከፕራይቬት ሬንጅ ውስጥ 192.168.0.0/24 የሆነ ሳይደር ብሎክ ከሆነ የሚመርጠው ይሄንን አድርግና አፕላይ ነው ብል አዲስ ቪፒሲ የራሴን ቪፒሲ ክሬት አደረግኩ ማለት ነው። ሶ እዚሁ ላይ ተመልሼ መጥቼ ሪፍሬሽ ባደርገው ክሬት ያደረግኩትን ቪፒሲ ቺኛዋ ድሮፕ ዳውን ላይ ክሊክ በማድረግበት ጊዜ እንደ ኤግዚስቲንግ ቪፒሲ አገኘዋለሁ። ሶ እሱን ክሊክ አደርጋለሁ። ሶ ቪፒሲያችንን ስናስገባ ሰብኔታችንን ኮንፊገር ያደረግነውን ሰብኔት ዲቴክት አድርጎ ራሱ እዚሁ ላይ ይሞላልና በመቀጠል ኮንፊገር የምናደርገው ሴኩሪቲ ግሩፕ ነው። ሴኩሪቲ ግሩፓችን ማለት ሪሶርስ ሌቨል ኢንስታንሳችን ላይ የሚገቡ ትራፊኮችን ኢንባውንድ እና አውትባውንድ ፊልተር የምናደርግበት የምንቆጣጠርበት ነው ብለን ቴዎሬቲካሊ በደንብ አድርገን ተነጋግረንበታል። ሶ ይህንን ሴኩሪቲ ግሩፕ ኮንፊገር የምናደርግበት ነው። ባይ ዲፎልት ሴኩሪቲ ግሩፕ አለን። ሁሉንም ፖርት ሬንጆች እና አይፒዎች ባይ ዲፎልት ብሎክ የሚያደርግ ነው። እናንተ ከስተማይዝ ማድረግ ትችላላችሁ። ለአሁኑ በዲፎልቱ እንሂድና እንዴት ከስተማይዝ እንደምታደርጉት ወደ በኋላ እንመለከታለን። ሶ ይህንን ካደረግን በኋላ ኢላስቲክ አይፒ ያስፈልገናል ብለናል። ለኢንስታንሳችን ፐርቼዝ አድርገን የመጣ ነው። ለአሁኑ ዱኖት ዩዝ ብለን እንሄድና ወደ በኋላ ላይ ኢላስቲክ አይፒውንም ክሬት አድርገን እንዴት ባይንድ እንደምናደርግ እንመለከታለን። ይህንን ካደረግን በኋላ ለአድቫንስድ ሴቲንግ ኮንፊግሬሽን ኔክስት እናደርጋለን። የኢሲኤስ ኔማችንን በካምፓኒ ኔም በቴናንት ኔማችሁ ልታደርጉ ትችላላችሁ። እኔ አርኪቴክቸሩ ላይ ኦልሬዲ ኢሲኤስ ዚ ብዬ ስለተጠቀም እሱን ዩኒፎርም በማድረግ በዛው እሄዳለሁ። ሶ ኔሙን ኢሲኤስ ዜድ አድርጋለሁ። ሶ ሎጊን ሞዳችን በኪፔር ሎጊን ማድረግ እንችላለን፣ በፓስወርድ ሎጊን ማድረግ እንችላለን። ይሄ ኤስኤስኤች ለማድረግ ለሪሞት ሎጊን የምንጠቀምበት ማለት ነው። ዩዘር ኔሙ ባይ ዲፎልት ሩት ነው። ፓስወርዳችንን ልንረሳው የማንችለውን ፓስወርድ እናስገባና እሱኑን ኮንፊርም እናደርጋለን። ሶ ይህንን ካደረግን በኋላ አድቫንስድ ኦፕሽናል ኮንፊግሬሽኖች አሉ። ሶ እዚቹ ላይ ኮንፊገር ብለን አድቫንስድ ኮንፊግሬሽናችንን ለማየት ክሊክ እናደርግና በመጀመሪያ የምናገኘው ዋችዶግ የምንለውን ኦፕሽን ነው። ይህ ዋችዶግ የምንለው ሲስተማችንን ሞኒተር የምናደርግበት ሜካኒዝም ነው። ሶ ኢንስታንሳችን ላይ ሲስተም ሌቭል ፕሮብለሞች የሚኖሩ ከሆነ የፕሮሰሲንግ ፕሮብለሞች የሚኖሩ ከሆነ ለነዚህ ኮሬክቲቭ አክሽኖችን የሚወስድልን ኢንስታንሳችንን ሪቡት ወይም ደግሞ ሪስታርት የሚያደርግልን ሲስተም ነው። ሶ ይህንን ኢኔብል የምናደርግ ከሆነ አውቶማቲካሊ ኢንስታንሳችን ሃንግ የሚያደርግ ከሆነ የተለያዩ የፕሮሰስ ፕሮብለሞች የሚኖሩ ከሆነ ዋችዶጋችን ይህንን ሞኒተር እያደረገ ኢንስታንሳችንን ሪስታርት ያደርግልናል፣ ሪቡት ያደርግልናል። ሶ ዋችዶጋችንን ኢኔብል ለማድረግ ፐብሊክ ኢሜጁን የምንጠቀም ከሆነ ሰፖርት ያደርገናል። የራሳችንን ፕራይቬት ኢሜጅ ከሆነ የምንጠቀመው ግን ለዋችዶግ ኮምፓቲብል መሆኑን በመጀመሪያ ቼክ ማድረግ ይኖርብናል። ኤችኤ ወይም ደግሞ ሃይ አቬይላቢሊቲ ኢኔብል ማድረግ እንችላለን። የኢንስታንሳችንን አዮ ፐርፎርማንስ ኢምፕሩቭ ማድረግ የምንፈልግ ከሆነ አዮ ፐርፎርማንሱንም ኢኔብል ማድረግ እንችላለን። በመቀጠል ኢሲኤስ ግሩፓችንን ነው ኮንፊገር የምናደርገው። ድሮፕ ዳውኑን ክሊክ ብናደርግ አንቲ አፊኒቲ፣ አፊኒቲ፣ ሶፍት አፊኒቲ እና ሶፍት አንቲ አፊኒቲ የሚሉ አራት ኦፕሽኖችን እናገኛለን። ሶ አፊኒቲ እና አንቲ አፊኒቲ ብለን በሁለት ግሩፕ ብናደርጋቸው ልዩነታቸው ምን እንደሆነ እንነጋገር። አፊኒቲ የምንለው ለምሳሌ ባክኤንድ ኢንስታንሳችን እና ፍሮንትኤንድ ኢንስታንሳችን አንድ ሎጂካል ውስጥ ላይ ወይም ደግሞ አንድ ራክ ላይ ሆኖ በክለስተር ኦፕሬት እንዲያደርጉ የምንፈልግ ከሆነ ሃየር ፐርፎርማንስ ይሰጣቸዋል። ዊዝ ሎ ሌቴንሲ ኮሚኒኬት ማድረግ ይችላሉ። ለእንደዚህ አይነት ዩዝ ኬዝ አፊኒቲ እንመርጣለን። ዳታቤዝ ኢንስታንሶችን ከሆነ ክሬት እያደረግን ያለነው ደግሞ እነዚህ ዳታቤዝ ኢንስታንሶች በተለይ አክቲቭ ስታንድ ባይ ሆኖ ኦፕሬት እንዲያደርጉ የምንፈልግ ከሆነ ስፕሪድ እንዲያደርጋቸው ወይም ደግሞ በፓርቲሽን የተለያየ ሎጂካል ግሩፒንግ ላይ የተለያየ ራክ ላይ ፕሌስ እንዲያደርጋቸው አንቲ አፊኒቲ ኦፕሽንን ለመጠቀም እንችላለን። ሶ ይህንን ፕሌስመንት ኮንፊገር ለማድረግ ነው አፊኒቲ እና አንቲ አፊኒቲ የምንለውን ለፐርፎርማንስ እና ለሃይ አቬይላቢሊቲ እንደምንፈልገው ዩዝ ኬዝ ያን እናደርጋለን። ይሄኛው ዴሞንስትሬሽን ፐርፐስ ስለሆነ ኢሲኤስ ግሩፕ ኮንፊግሬሽኑን ባለበት እና ኔክስት አደርጋለሁ። ሶ ኔክስት በምልበት ጊዜ እስካሁን ድረስ ኮንፊገር እያደረግኩ የመጣሁትን ነገር በሙሉ አንዴ ሪቪው እንዳደርግ በዚህ ዳሽቦርድ መልክ ያሳየኛል። ሶ ኮንፊገር ያደረግኩበትን ሪጅን፣ አቬይላቢሊቲ ዞኑን፣ የኔም ቪፒሲ፣ ሰብኔቴን፣ ሴኩሪቲ ግሩፔን ሁሉንም ነገር እዚህ ላይ እያሳየኝ ነው። ሶ ይህንን አንዴ ሪቪው አድርጌ ከተስማማው ኦር ደግሞ ኮንፊርም ካደረግኩ በኋላ አፕላይ ናውልና ኢንስታንሴን ክሬት እንዲያደርግ ኦርደር አድርጋለሁ። ሶ ጎ ቱ ኢሲኤስ ሊስት ብዬ ኢንስታንሴ ክሬት እስኪደረግልኝ ይጠብቃለሁ ማለት ነው። ኢንስታንሱን ክሬት እያደረገው ነው። አንድ ታስክ ዲቴይል ይታየኛል። ሶ ይህንን ሪፍሬሽ እያደረግኩኝ ሙሉ ለሙሉ ረኒንግ ስቴት ላይ እስኪሆን ድረስ ጠብቅና መለሳለሁ። ሶ አሁን ኢሲኤስ ኢንስታንሳችንን ሰክሰስፉሊ ላውንች አድርገናል። ራኒንግ ስቴት ላይ ነው ያለው። አሁን ለኢንስታንሳችን ኢላስቲክ አይፒ ወይም ደግሞ ፐብሊክ አይፒ ባይንድ ማድረግ ይኖርብናል። ሶ አንደር ሰርቪስ ሊስት ኢላስቲክ አይፒ የሚል ነገር እናገኛለን። እሷ ላይ ክሊክ እናድርግና የአይፒያችንን ክሬት አድርገን ባይንድ ወደ ማድረጉ ነው የምንሄደው። ያን ለማድረግ አፕላይ ፎር የአይፒ እንላለን።
አፕላይ ነው። እዚህኛው ዳሽቦርድ ላይ አራይቭ እንዳደረግን ኤአይፒ አሎኬት የሚደረግልን የኤአይፒ ሰብኔት ፑል ላይ ነው። እሱን ሰብኔት ቹዝ እናደርግና ባንድዊዛችንን ኔም መስጠት እንችላለን። ፎር ኤግዛምፕል ባንድዊዝ ዚ ማለት እችላለሁ። ን በሜጋቢት ፐር ሰከንድ ፐርቼዝ ያደረግነው 50 ሜጋቢት ፐር ሰከንድ ከሆነ እዚቹ ጋር ከስተማይዝ እናደርግና እችንን 50 እናደርጋለን። ዜን አፕላይ ነው የምንለው። እኔ ለአሁኑ ለዴሞ ፐርፐዝ 10 ሜጋቢት ፐር ሰከንድ ላድርግና አንድ የአይፒ ነው የሚፈልገው። ኳንቲቲውንም አንድ ባለበት አድርጋለሁኝ። አፕላይ ነው ላለው። ለእናንተ ፐርቼዝ ያደረጋችሁትን የባንድዊዝ መጠንና ብዛት ነው ማድረግ የምትችሉት። እሱን ካደረጋችሁ በኋላ ባክ ቱ የአይፒ ሊስት ብለን አሁን ክሬት ያደረግነውን የአይፒ ሪፍሬሽ አድርገን ማግኘት እንችላለን። ከላይ እያየሁት ነው ባንድዊዝ ዚ ብዬ ክሬት ያደረኩት። እሱ ላይ ባይንድ የሚለውን ክሊክ አደርግና የራሴን ቪፒሲ መምረጥ ይኖርብኛል። ኢሲኤስ ያለው የኔ ቪፒሲ ውስጥ ነው። ቪፒሲ ዚ ነው፣ እሱን መርጣለሁ። በመቀጠል ክሬት ያደረኩትን ኢሲኤስ ኦሬዲ እዚህ ቪፒሲ ውስጥ ያለው ኢሲኤስ እሱ ብቻ ስለሆነ እሱን ያመጣልኛል። ቼክ ቦክሷን ቲክ አደርግና ኦኬ ብል ይሄንን ኢላስቲክ አይፒ ወይም ደግሞ ፐብሊክ አይፒ አሳይን ያደርግልኛል፣ ባይንድ ያደርግልኛል ማለት ነው። ይሄንን ኦኬ ላለሁ። አሁን ወደ ኢሲኤስ ኢንስታንስ ሄጄ ኢላስቲክ ክላውድ ሰርቨር ላይ ክሊክ አደርግና ቼክ ባደርግ አንድ ኢላስቲክ አይፒ ወይም ደግሞ ፐብሊክ አይፒ አሳይን ተደርጎለት ማየት ይኖርብኛል። እንደምትመለከቱት 196.169.124.163 የሚል ኤአይፒ ኦሬዲ አሳይን ተደርጎለታል። ከዚህ በመቀጠል የኢሲኤስ ኢንስታንሳችንን ሴኩሪቲ ግሩፕ ነው ኮንፊገር የምናደርገው። ባይ ዲፎልት ምንም አይነት ትራፊክ ወደ ኢሲኤስ ኢንስታንሳችን አይፈቀድም፣ ብሎክድ ነው። እሱን አለው ለማድረግ እንድንችል ኢሲኤሳችን ላይ ክሊክ እናደርግና ወደ ውስጥ እንገባለን። ዴን ሴኩሪቲ ግሩፕ የምትል ነገር እናገኛለን። እሷ ላይ ክሊክ ስናደርግ ዲፎልት የሚል ድሮፕ ዳውን እናገኛለን። እሱን ክሊክ እናደርጋለን። ዜን አይዲው ላይ ክሊክ እናደርጋለን። በመቀጠል የምናደርገው ማኔጅ ሩል የምትለውን ክሊክ ማድረግ ነው። እዚችኛዋ ላይ ክሊክ በምናደርግበት ጊዜ አሁን ዲፎልት ሴኩሪቲ ግሩፕ ስለሆነ ኮንፊገር አድርገን የመጣ ነው። ዲፎልቱ ነው ያለው። ይሄ ዲፎልት ማለት ሁሉንም አይነት ትራፊክ ብሎክ የሚያደርግ ነው። እኛውን መፍቀድ ነው የምንፈልገው። ኢንባውንድ እና አውትባውንድ ሩል አለን። በመጀመሪያ ኢንባውንዱን ኮንፊገር እናደርጋለን። እሱን ለማድረግ አድ ሩል እንላለን። የሴኩሪቲ ግሩፕ ሩላችን ፕሮቶኮሉ ምንድን ነው? የምንፈልገውን ፕሮቶኮል ሁሉም ፕሮቶኮል የምንፈልግ ከሆነ ኤኒ እናደርጋለን። ቲሲፒ ብቻ ልናደርግ እንችላለን። ዩዲፒ ኦር አይሲኤምፒ ልናደርግ እንችላለን። ኤኒ ፕሮቶኮል ፍሮም ኤኒ ፖርት ሬንጅ እና ፍሮም ኤኒዌር IPv4 የምንፈቅድ ከሆነ ይሄንን 0.0.0/0 እናደርግና ኦኬ እንላለን። አሁን ኢንባውንድ ሁሉንም ትራፊክ ሁሉንም ፖርት ሬንጅ ፈቀድን ማለት ነው። በመቀጠል አውትባውንድ ሩሉን ነው ቼክ የምናደርገው። አውትባውንድ ሩሉ ባይ ዲፎልት ሁሉንም የሚፈቅድ ነው። ኢንባውንድ ነው መከልከል ያለበት። አውትባውንድ ምንም ችግር ስለማይኖርበት ይህንም ባለበት እንተውና አሁን ሄደን ኢንስታንሳችን ላይ ቼክ ማድረግ ነው የሚጠበቅብን። እሱን ለማድረግ ኢላስቲክ ክላውድ ሰርቨር የሚለውን ክሊክ እናደርግና እንሄዳለን። አሁን አውትባውንድ ትራፊክ ኢንባውንድ ትራፊክ እንዳለን እርግጠኞች ለመሆን ሪሞት ሎጊን የምትለው ላይ ክሊክ እናድርግና ሪሞት ሎጊን እንላለን። ዴን ሎጊን ለማድረግ ዩዘራችን ሩት ነው። ፓስወርዳችን ኦሬዲ ኮንፊገር ስናደርግ የተጠቀምነውን ፓስወርድ ነው የምናደርገው። ይህንን ካደረግን በኋላ ኦሬዲ ሎጊን አድርገናል። ይህንን ክሊር እናድርግና ፎር ኤግዛምፕል አውትባውንድ ትራፊክ እንዳለን እርግጠኞች ለመሆን ጉግልን ፒንግ ለማድረግ ብንሞክር እየመለሰልን ነው። ሪፕሌይ እያደረገን ያለው በተመሳሳይ ፒንግ አድርገን ክላውድ ፍሌርን ፒንግ ለማድረግ ብንሞክር 1.1.1.1 አሁን አውትባውንድ ትራፊክ ኦሬዲ አለን። ከውጭ ወደ ኢንስታንሳችን ደግሞ ትራፊክ በትክክል እንዳለ እርግጠኞች ለመሆን አፕሊኬሽን ዲፕሎይ እናደርግበትና ቪያ ብራውዘር አክሰስ እንደሚደረግ ቼክ እናደርጋለን። አሁን ኢንስታንሳችን ላይ አፕሊኬሽን ዲፕሎይ ከማድረጋችን በፊት በመጀመሪያ SSH አክሰስ አለው እናድርግና ወደ አፕሊኬሽን ዲፕሎይመንታችን እንሄዳለን። ያን ለማድረግ nano/etc/ssh/sshd then እዚሁ ላይ እንግባና ኮንፊገር እናደርጋለን። SSH ኢኔብል እናደርጋለን። እዚህ ላይ እንምጣና ፐርሚት ሩት ሎጊኑን የስ ፓስወርድ አውተንቲኬሽናችንን የስ እናደርግና ይሄንን ሴንድ እናደርጋለን። then ሴቭ አድርገን እንወጣለን። ኮንትሮል ኦ ኢንተር ኮንትሮል ኤክስ አሁን ኮንፊገር አድርገናል። systemctl ሪስታርት SSH አድርገን ኮንፊግሬሽኑን ኢፌክቲቭ እናደርጋለን።
አሁን አንድ ሲምፕል ኖድ አፕሊኬሽን ሬዲ አድርጌያለሁኝ። ይህንን አፕሊኬሽን ኢሲኤስ ኢንስታንሳችን ላይ ዲፕሎይ እናድርግና ቪዲዮአችንን እንጨርሳለን። ያን ለማድረግ በመጀመሪያ ወደ ኢንስታንሴ ኤስኤስኤች ማድረግ ይኖርብኛል። ኢላስቲክ አይፒው 196 189 124 163 ነው። ወደዚህ ኢላስቲክ አይፒ ኤስኤስኤች ማድረግ ወደ ኢንስታንሴ ኤስኤስኤች ማድረግ ነው። እሱን እናድርግና አፕሊኬሽን ዲፕሎይመንታችንን እንቀጥላለን። ኤስኤስኤች ሩት አት ፐብሊክ አይፒያችን 196 189 124 163 ነው። ኢንተር እናደርጋለን። ኦኬ ፓስወርዳችን አሁን ኦልሬዲ ኢንስታንሳችን ላይ ኤስኤስኤች አድርገናል። ይህንን ክሊር እናድርግና ዲፕሎይመንታችንን እንጀምራለን። ኡቡንቱ ቤዝድ ኢሲኤስ ኢንስታንስ ነው ላውንች ያደረኩት። ኖድ.js አፕሊኬሽን ነው ዲፕሎይ ማድረግ የምፈልገው። ያን ለማድረግ የኖድ.js ፓኬጅ ሪፖዚተሪውን ኢንስቶል ማድረግ ይኖርብኛል በመጀመሪያ። ኮፒ አድርጌያለሁ። እሱን ፔስት ላድርግና ኢንተር አደርጋለሁ። ኖድ.jsን ኢንስቶል አደርጋለሁኝ። እሱንም ፔስት ላድርግና ኢንተር አደርጋለሁ። አሁን ሁሉንም አስፈላጊ ፓኬጆች ኢንስቶል አድርገን ጨርሰናል። ይህንን ካደረግን በኋላ አፕሊኬሽናችንን ክሎን ማድረግ ነው የሚጠበቅብን። ይህንን ክሊር እናድርግና ይህን አፕሊኬሽን ያለው ጊታቤ ላይ ነው። የጊታብ ሪሞት ሪፖዚተሪን ሊንኩን ኮፒ ላድርግና አፕሊኬሽንን ክሎን ማድረግ ነው የሚጠበቅብኝ። ጊት ክሎን ይሄንን አሁን ኮፒ ያደረግኩትን ሪሞት ሊንኬን ኦልሬዲ እዚህ ላይ ፔስት አደርጋለሁኝ። ዶት ጊት ልበልና ኢንተር አደርጋለሁ። አሁን አፕሊኬሽኔን ከጊትሀብ ሪፖዚተሪ ወደ ኢሲኤስ ኢንስታንሴ ሰክሰስፉሊ ክሎን ማድረግ ችያለሁ። በመቀጠል አፕሊኬሽኑን ረን ለማድረግ በመጀመሪያ ወደ አፕሊኬሽኑ ዳይሬክተሪ ነው መግባት የሚጠበቅብኝ። ይህንን ኢንተር አድርጋለሁ። npm install ኢንተር ኔክስት ኖድ app.js ብዬ ኢንተር አደርጋለሁ። አሁን ኢንስታንሴ ኦልሬዲ ረን እያደረገ ነው ያለው። ፖርት 3000 ላይ ነው ረን እያደረገ ያለው። ይሄንን በትክክል ኦፕሬት እያደረገ እንዳለ እርግጠኛ ለመሆን ብራውዝ አድርጌ አፕሊኬሽኑን ቼክ ማድረግ ነው የሚኖርብኝ። ከዛ በፊት ሴኩሪቲ ግሩፕ ላይ ፖርት 3000 ኦፕን ማድረግ ይኖርብኛል። ነገር ግን ባይ ዲፎልት ኤኒ አይፒ ፍሮም ኤኒ ፖርት ሬንጅ ስለሆነ እኛ የፈቀድነው አፌክት አያደርገንም። ወደ ክላውዳችን እንመለስና ፐብሊክ አይፒያችንን ኦር ኢላስቲክ አይፒያችንን ኮፒ አድርገን ቼክ ማድረግ ነው የሚኖርብን። ሞመንት ኦፍ ትሩዝ እዚህ ላይ እንምጣና ፐብሊክ አይፒያችንን ፔስት አድርገን አፕሊኬሽኑ ፖርት 3000 ላይ ረን እያደረገ እንደሆነ ቼክ ማድረግ ነው የሚጠበቅብን። እንደምትመለከቱት ዌልካም ቱ ቴሌክላውድ ኤልኤምኤስ አፕ ይላል። አሁን ኢንስታንሳችን አፕሊኬሽናችንን በትክክል ረን እያደረገ እንደሆነ ማረጋገጥ ችለናል ማለት ነው። ኢሲኤስ ኢንስታንሶቻችንን በመጠቀም አፕሊኬሽኖቻችንን በዚህ መልኩ ዲፕሎይ እያደረግን መጠቀም እንችላለን። ይህንን ቪዲዮ በዚህ እንጨርሳለን። ባይ